የርግብ ምሳሌ ነው አንድ ነገር ማወቅ ፈልጋለሁ ክርስቶስ በአንድ ጊዜ በሰማይም በመድረም ሊገኝ ይችላል እንዴት አንድም ሶስትም ሊሆን ይችላል ሁለቱም መልሳሉ አንደኛ እግዚአብሔር በሁሉም ስፍራ አለ የሚል ነው ለሁለተኛው ደግሞ አንድነት በሶስትነትና ሶስትነት በአንድነት ቀላል ምሳሌ በመጠቀም ልናብራራው እንችላለን ለምሳሌ ሻማ እንደሆነ ያለ ብርሃን ሙቀትና ነበልባል አለው አያችሁ ሰውም እንደዚሁ ስጋ አለው ነፍስ አለው ህሊና አለው ግን አንድ ሰው እንግዲህ ባጭሩ አንድነት ሶስትነትን ተመልክተናል ማለት ነው ሃርዴስ የማርዴስ ልጅ አሁኑኑ ተከሰተ ሃርዴስ አሁኑኑ ሃርዴስ ቀርብ ያለው ቆጵሪያኖስ ነገሩ ቀላል ነው ግን ደግሞ መላውን ግዛት የሚጠቅም ነገር ነው እንዳዘዝከው መጥቻለሁ ታላቁ ጌታ ልዑል አግላዲዮስ ዮስቲና የምትባል ቆንጆ ልጅ ወዷል እሷ ግን አልፈለገችው እና ምን ፈለክ እንድትንበረከክለት ነው ሌሊትና ቀን በፍቅር እንድትሰቃይ ነው የምፈልገው ከዚያ ወደሱ ዘንድ ሄዳ ከእግሩ ስር ትወድቃለች ብለ ስራህን ወደ ፍቅር ለወጥከው ደግሞ ቆጵሪያኖስ እሺ ገብቶኛል ሌላስ ይሄን ጉዳይ በሁለት ቀናት አጠናቀቃለሁ ብዬ ነው ቃል የገባሁት ሁለት ቀን ከፈለክ 2 ሰዓት በላቸው ያስማተኞች ንጉስ ውድ ቆጵሪያኖስ የኔ ወዳጅ የደናግል መመኪያ አማላጃችን ሆይ ክብርት ድንግል ሆይ ስለ ድንግልናዬ አንቺ ጠብቂኝ ስለ ንጽህና ተጋዳያ ሆይ በተወደደው ልጅሽ በአምላኬ በኢየሱስ ክርስቶስ በቸርነቱ ዙፋን ፊት ስለኔ ጸልይ ስለኔ አማልጂ ቅድስት ድንግል ማርያም ሆይ አንቺ ጠብቂኝ የዚህ ልጅ ጸሎት በጣም ጠንካራ ነው ሃርዴስ አይዞ ሃርዴስ በርትተህ ሞክር አቤቱ አምላኬ የሚያስጨንቁኝ ብዙ በኔ ላይ የሚቆሙ ብዙዎቹ ናቸው ብዙ ሰዎች ነፍሴን አምላክ ሻድናት ማሏት አንተ ግን መጠጊያዬ ነህ ክብሬንና ራሴንም ከፍ የምታደርገው አንተ ነህ በቃሌ ወደ እግዚአብሔር ጮኻለሁ ከተቀደሱ ተራሮችም ይሰሙኛል እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው ከሚከበኝ አላፍ ህዝብ አልፈራም አቤቱ አምላኬ ሆይ አድነኝ በአህያ መንጋጋሾችን የምትጥል አንተ የጠላቶችን መንጋጋ መታሃል አሜን እሰይ ምስጋና ለአማልክቱ ይሁን ማዬ አሁን ልጅ አግላዲዮስ ሆነሃል ፊትህ እንዴት መለስ እንዳላየ እቺን ሴት ከረሳት በኋላ አረሳዋትም እኮ ማዬ ባሪያዬ እንደማደርጋት ቃል እገባልሻለሁ የሚቻል ይመስልሃል እርሷ እንደሆነች በጣም ኩራተኛ ናት እሱን ታያዋለሽ ይቅርታ አድርጊልኝ በጣም ወሳኝ ቀጠሮ አለብኝ ይሄው እንግዲህ ሳምንት አለፈ አይደል ቆጵሪያኖስ የረሳኸኝ ወይም ደግሞ የሰጠው ገንዘብ ያላስደሰተ ይመስላል እንዳስረዳ ፍቀድልኝ አግላዲዮስ ጉዳዩ የገንዘብ ጉዳይ አይደለም ልክ ነው ቃል ገብቼልህ ነበር ታዲያ ከ3 ቀናት በፊት